ሰላም ጤና ይስጥልኝ እንዴት ናችሁልኝ ውድ ተመልካቾቼ ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ ደግሞ ለጉንፋን ፍቱን የሆነ የምግብ መድኃኒት ነው ይዤላችሁ የመጣሁት። በጣም ቆንጆ ነው፣ ትወዱታላችሁ። እስከ መጨረሻው አብራችሁ ይቆዩ። ቪዲዮውንም ስትጀምሩ ላይክ እያደረጋችሁ ጀምሩ፣ ሰዎች ጋር እንዲደርስ። አሁን ወደ አሰራሩ እንሂድ። በመጀመሪያ 2 መካከለኛ ቲማቲም ደጋግሜ ካጠብኩት በኋላ ጨው ጨምሬ ዘፈዝፈዋለሁ። በአይን የማይታዩ ትላትሎችም ካሉ ይገልልናል ማለት ነው። እናም ሌሎቹን አትክልቶች እስከማዘጋጃጅ ዘፍዝፌ አቆየዋለሁ ማለት ነው። በመቀጠል 3 መካከለኛ የሆነ ቀይ ሽንኩርት አዘጋጅቻለሁ። አንዱን ብቻ ነው ጎረድ ጎረድ አድርጌ የምከትፈው። ከዛ ነጭ ሽንኩርት እንደዚህ ትንሽ በዛ ያለ አዘጋጅቻለሁ ማለት ነው። እሱንም ተወሰነውን ጎረድ ጎረድ አድርጌ ከትፈዋለሁ። በመቀጠል 2 ቃሪያ አዘጋጅቻለሁ። ከዛ ቃሪያውንም እንደዛው ፍሬውን አውጥቼ አዘጋጀዋለሁ። ቃሪያውንም እንደዛው ትንሽ ጎረድ ጎረድ አድርጌ ከትፈዋለሁ። በመቀጠል የተወሰነ ዝንጅብል አዘጋጅቻለሁ። ዝንጅብላችንንም እንደዛው የተወሰነውን ጎረድ ጎረድ አድርጌ ከትፈዋለሁ። በመቀጠል ጨው ዘፍዝፈን ያስቀመጥነውን ቲማቲማችንን እናመጣለን። አለቅልቄዋለሁ። እናም ያው በተመልካቼ ጥያቄ መሰረት ነው ዛሬ ይሄንን ይዤ የመጣሁት ማለት ነው። ያው ለጉንፋን በጣም ተቸግሬያለሁ፣ እባክሽን ስሪልኝ ያለችኝ እህት ያለች፣ ስለዚህ ለሌላም ሰው ይጠቅማል በማለት ነው። ከዛ ቲማቲማችንን እንቆርጣለን። ቲማቲሙን ግማሽ ያሉን ነው የምጠቀመው፣ ጎረድ ጎረድ አድርጌ የምከትፈው ማለት ነው። መፍጫ አዘጋጅቻለሁ። እዛን መፍጫዬ ውስጥ ጨምረዋለሁ ማለት ነው። ከዛም እንደዚህ መፍጫዬ ውስጥ ከጨመርኩ በኋላ ፈጭቼው እመለሳለሁ። እሺ ይሄው ፈጭቼው ተመልሻለሁ። እንደምታዩት እንደዚህ ቆንጆ ሆኖልኛል ማለት ነው። ከዛ ቀይ ሽንኩርታችንን ደቀቅ አድርጌ ከትፈዋለሁ። ቀይ ሽንኩርቱን ብቻ ምንም ነገር ሳጨምሩ እሱን ብቻ ደቀቅ አድርጋችሁ ከትፋችሁ ብትመገቡት ጉንፋን ሊይዛችሁ ሲል የሚሰማችሁ ስሜት አለ አይደለም? በዛ ሰዓት እናም ባይዘንም ራሱ በማንኛውም ጊዜ ሰርተን ከተፍ ማድረግ ስለሆነ ቤታችንም ውስጥ በቀላሉ የሚገኝ ስለሆነ ግን ጥቅሙ በጣም ቆንጆ ነው። ልነግራችሁ አልችልም። ዝም ብለን ጎረድ ጎረድ አድርገን ከምንከትፈው የተሻለው እንደዚህ ድቅቅ አድርገን ስንጠቀመው በጣም ቆንጆ ነው። እናም በጣም በቃ ከለመዳችሁት ብዙ ጊዜ ያው እኔ ገና ጉንፋን ሊይዜ ሲል የሆነ የሚያምራችሁ ነገር አለ አይደለም? ምግብ በቃ የዚህ አምሮት ነው የሚመጣው። በጣም የሚገርማችሁ ነገርና ሞክሩት እና ደግሞ ላይክ አድርጉት ለሰዎች ስለሚጠቅም ቪዲዮ ለሰው እንዲደርስ እና ቪዲዮዎችን ብዙም እየታዩልኝ ስላልሆነ ላይክም ብታደርጉልኝም ያው ለኔም ይጠቅመኛል ማለት ነው። እናም ለሰውም ስለሚጠቅም ላይክ ብታደርጉት ጥሩ ነው ማለት ነው። እና ባካችሁን ላይክ አድርጉልኝ። ከዛም እንደዚህ ቀረውንም ድቅቅ አድርጌ ከትፈዋለሁ። ጉሮሮ ላይ ራሱ ያዝ ለሚያደርጋችሁ ድምጽ ለሚዘጋ ድቅቅ አድርጋችሁ ይሄንን በእንጀራ ብቻ ምንም ነገር እንደነገርኳችሁ ቲማቲም ምን ሳትጨምሩ ብትበሉት ብትመገቡት በጣም ፍቱ ነው። በአንድ ቀን ሳይሆን ታዲያ 2 ቀን 3 ቀን መደጋገም ቆንጆ ነው ማለት ነው። እናም ከየምግባችንም ላይ እየጨማመርን ብንመገብ ጉንፋን ቶሎ ቶሎ አይዘንም ብዬ አስባለሁ። በመቀጠል ቲማቲማችንን ተቆራረጥኩት በኋላ እሱንም ድቅቅ አድርጌ ከትፈዋለሁ። እኛውንም ደሰው ያው ስንከትፈው ውሃው እንዳይወጣ ማለት ከትፈው በቀላሉ ድቅቅ እንዲልልን ነው እንደዚህ የማደርገው።
እሺ የቀረውንም እንደዛው ድቅቅ አድርጌ ከትፈዋለሁ። ከዛም እንደዚህ ቲማቲማችንና ነጭ ሽንኩርታችንን ከታትፈን ካዘጋጀን በኋላ ሳህን አዘጋጅቻለሁ። ሳህናችን ላይ እንጨምራለን። በመቀጠል ነጭ ሽንኩርቱንም እንደዛው ጎረሽ ደቀቅ አድርጌ ከትፈዋለሁ። ያው ደቀቅ ሲል ለአበላልም ይመቸናል እና ጁሲው ስለሚወጣ ደስ ይላል እና ቶሎ መፍትሄም ስለምናገኝ አትክልቶቻችንን ደቀቅ እያደረግን ነው የምንከትፈው ማለት ነው። እሺ ነጭ ሽንኩርታችንንም እንደዛው ሳህናችን ላይ እናደርጋለን። ከዛም ዝንጅብላችንንም እንደዛው ድቅቅ አድርጌ ከትፈዋለሁ። ዝንጅብሉን ጨጓራችሁን ለሚያማችሁ ሰው በጣም ትንሽ አድርጋችሁ መጨመር ትችላላችሁ። ለጣም ትንሽ ከሆነ ብዙም ችግር ያለው አይመስለኝም። ያው እንደ ሁኔታችን ማለት ነው። በጣም የሚያስቸግራችሁም ከሆነ ብትተውትም ችግር የለውም። ከዛ ቃሪያውንም ፍሬውን አውጥተን እንጨምራለን። በጣም እንዲያቃጥል የምትፈልጉ ከሆነ ግን ፍሬውን መጨመር ትችላላችሁ። እሺ ቃሪያውንም እንደዛው ድቅቅ አድርጌ ከትፌዋለሁ። እሱንም ዝንጅብልና ቃሪያችንንም እንደዛው ሳህናችን ላይ እንጨምራለን። በመቀጠል አንድ ሎሚ አዘጋጅቻለሁ። ከዛ ሎሚያችንን እንጨምቃለን። እና ጨዋችንን እንደ ፍላጎታችን እንጨምራለን። ከዛ ቁንዶ በርበሬ እጨምራለሁ። ትንሽ በዛ ቢል ቁንዶ በርበሬው በጣም ቆንጆ ነው። እና አቼቶ፣ ከዛ የወይራ ዘይት፣ ድሬሲንጋችንን ካዘጋጀን በኋላ ፈጭተን ያዘጋጀነው አትክልታችን አለ እንጨምራለን። ይሄ ጁሲ ስለሚሆን ያው ፈሳሹ ስለሚበዛ ማለት ነው በጣም ቆንጆ ነው። እናም ይሄን መፍጨትም ካልፈለጋችሁ ድቅቅ አድርጋችሁ በጣም ከትፋችሁ መጨመር ትችላላችሁ ማለት ነው። ግን እንደዚህ ሲሆን ቀጥታ ያው ጥቅሙ ይበዛል ብዬ አስባለሁ። ግን ችግር የለውም። ደቀቅ አድርገንም ከትፈንም ብንጨምረውም ብዙም ልዩነት አያመጣም ማለት ነው። ከዛም ድሬሲንጋችንን እንጨምራለን። በጣም 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 ቆንጆ ነው ከምነግራችሁ በላይ በጣም ፍቱን ነው። ለጉንፋን ለጉሮሮ ላይ ድምጻችሁን ለሚይዛችሁ እኔ ሞክሬው ስለጠቀመኝ ነው ወደ እናንተ ይዤ የመጣሁት ማለት ነው። እና ይሄ ቲማቲሙ፣ ነጭ ሽንኩርቱ፣ ዝንጅብሉ ባይኖርም እንደነገርኳችሁ ቀይ ሽንኩርቱን ብቻ ድቅቅ አድርጋችሁ ከትፋችሁ በምትፈልጉት ነገር ብትመገቡት በጣም በጣም ቆንጆ ነው ማለት ነው። ለኔ ይረዳኝን ነው ይዤላችሁ የመጣሁት፣ ተጠቀሙበታላችሁ። በመቀጠል እንጀራ አዘጋጅቻለሁ። እናም በጣም ቆንጆ ምስር ክክ ወጥ ሰርቻለሁ እንደምታዩት። እናም ድፍን ምስርና ሩዝም እጨምራለሁ። የምግብ መድኃኒት እንበለው ቲማቲማችንን እንጨምራለን። እና ከአንዴ ከቀመሳችሁ ደግሞ ሶስት ነው የሚያስይዛችሁ። ብቻ የጉንፋንን ስሜት ታቆታላችሁ። ሰላም ነው የሚሰጣችሁ። በዛ ላይ በጣም በጣም ነው የሚጣፍጠው። ከመጣፈጡም በላይ ደግሞ ጥቅሙ በጣም ከፍተኛ ነው ማለት ነው። እንደምታዩት በዚህ መልኩ አዘጋጅቻለሁ። ያው በዋነኝነት ያው ቲማቲሙን ነው እኔ ለምሳ በዚህ መልኩ አዘጋጅቻለሁ ለማለት ያክል ነው። እንግዲህ ቂጣም እንደምታዩት በጣም ቆንጆ ቂጣ ሰርቻለሁ። አሰራሩን ከፈለጋችሁ ይዤላችሁ እመጣለሁ። እና ቲማቲሙን ሞክሩት፣ ፍቱን ነው። በጣም መድኃኒት ነው፣ የምግብ መድኃኒት ብዬዋለሁ። በጣም ቆንጆ ነው።
መድኃኒት ከምንወስድ የበለጠ መድኃኒት ስንወስድ ያው ውስጣችንን ጎድቶ ነው አይደለ መድኃኒት ሊሆነን የሚችለው። ይሄ ግን ጥቅምም አለው መድኃኒትነትም አለው ማለት ነው። ስለዚህ እኔ የምግብ መድኃኒት ብየዋለሁ። ሞክሩት፣ ለሰዎችም እንዲደርስ ላይክ ሼር አድርጉ። ከዛም አሁን ደግሞ ቀምሰን እናያለን ማለት ነው። እናም ያለ ወጥን ብንመገበው ድርቅ ያለ አይደለም፣ የራሱ የሆነ ሶስ ያለው ነው። የዛሬ ቪዲዮ ይሄንን ይመስላል። ሞክሩት፣ ትጠቀሙበታላችሁ። አዳዲሶች ካላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንሆናላችሁ። እንደውሌም ላይክ ሼር ኮሜንት ማድረጋችሁንም አትርሱ። ስለተከታተላችሁ እጅግ በጣም አድርጌን የማመሰግነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና እንድትቆዩልኝ እመኛለሁ። ቻው፣ ደህና ቆዩ።